የውሸት ዓለም ውስጥ አትኖሩ። የውሸት ኖራችሁ የእውነት መሞታችሁ አይቀርም። ስለዚህ እውነተኛውን ኑሮ ኑሮ። እውነተኛ ኑሮ መንፈሳዊ ኑሮ። የሚጸልይ ሰው፣ ጌታን የሚፈልግ ሰው፣ ወንድሞቹን የሚወድ ሰው፣ እውነት የሚናገር ሰው፣ የፈለገ ሰው ይጥላው እንጂ ከሁሉ በላይ የሚሄድ ሰው። በነገራችን ላይ ስለ እናንተ እየተከታተሉ ስማችሁን የሚያጠፉ ሰዎች በገዛ አፋቸው እናንተ ከነሱ በላይ መሆናችሁን ተናግረዋል። ወደ ታች ያሰድመማስ የሚሰድቡኝ ሁሉ ከኔ በታች እንደሆኑ ነው ማለት። ከኔ በላይ ሆኖ እኔ ሊሰድበኝ አይችል። ከሰደበኝ ከኔ አንሷል ማለት። ምንም ያልሰራ ሰው ከመሬት ተነስቶ ቢሰድ መልስ አልሰጥም። እኔ መኖሩንም እውቅና አልሰጠው። እስቲ አንድ ትልቅ ሰው ይስደበኝ፣ ጽሁፉን ሳይጨርስ ነው መመለስለት። ከሱ ጋር እኩል ሆናል። ከላይም ይሁን ከታችም ይሁን ለሚሰድብ ሰው ስትመልስ አንተ ጋር እኩል ነኝ ያልከን። ዝም ካልከው ግን አውቶማቲካሊ ከሱ በላይ ነው። እሱም ያውቃል፣ ጽሁፉንም የሚያነቡ ሰዎች ያውቃል። ቢስማርት። ከጀርባ ሆኖ የሚሰድብ ሰው ኦልሬዲ ከጀርባ ካለ ሰው ጋር አትጣል። ይጸልይ ሰው፣ ወንድሞቹን የሚወድ ሰው፣ ይቅርታ የሚያደርግ ሰው፣ በመንፈስ የሚንተከተክ ሰው ከሱ የበለጠ ምን የተባረከ ሰዋል። እግዚአብሔር የሚወዱትን ሰዎች ይሰማቸዋል። የሚወዱኝን ወዳቸዋል፣ የሚያከብሩኝ አከብራቸዋል፣ ታክተው የሚሹኝ ያገኙኝ። የሚወደኝን አባቴ ይወደዋል፣ ራሴንም እገልጥለታለሁ ለጌታ ኢየሱስ።